ለማስታረቅ የተደረገ ሙከራ ተቃወምኩ። በቃ በርቅ ብቻ ሰላምታ ለመቀጠል ወሰንኩ። ከሳምንት በኋላ አዲስ አበባ አምባሳደር ቲያትር አካባቢ ጫማ እያስጠረቁ ነው። አካባቢው በሰው ተሞልቷል። ወዲያ ወዲህ ብዙ ሰው ነው። ከየት መጣ ሳይለው ያ የነገዘ ዘፋኝ ፊቴ ድቅን አለ። ፊቴ ከሰከሰበት። እሱ በፍጹም ፈገግታ የጨበጠኝ እጁን ዘረጋ። በኩርፊያ መልከታ በንቀት እጅን ዘረጋውና ጨበጥኩት። ጥያቄና መልሱ ተጀመረ። ተሻለ? አሁን ስሜቱ እንዴት ነው? ሐኪም ቤት ሄድክ? አዎ። ሐኪሙ ምን አለ? የነገሰን ውሻ ይዘናል።